ፈረንሳይ ቁም ነገሩን ለነጎረቤት ኬንያ እንጂ ለእናንተ አይገባም ብላናለች። ባጭሩ ከርታናለች። እጅ ለመሳም ጫማ ለመላስ ያሉ ጭንቅላት ለማይጠይቅ የአሽከር ስራዎች እንደነ አቡጥጡ አሉላቸው ብላለች። እንደ ጂኤት ያሉ ስብሰባዎች ኢትዮጵያ ድሮ ነበር ብትጋበዘው። አሁን 8 ዓመት ሆናት፣ ጨለማ ኮረሳት። ለዚህ አይነት የክብር ቦታ ለመታጨት አቅም ይጠይቃል። የመለስ ዜናዊን ጭንቅላት ያስፈልጋል። ይሄ ስፍራ በሳይንስ የበለጸገ ምሁራዊ ትንታኔ ያካበተ ንባብ፣ ብሩህ አስተሳሰብ ይፈልጋል። በመጽሐፍ የጠገበ አንጎልና ፌስታታ ይመርጣል። ለፎቶ ከሆነ የአረቦቹና የዝናሽ ታያቸው ሚስት የበሻሻው ጨቅላ አቶ አቡጡጡ አለች። ሩቶ ወደ ፓሪስ፣ አቡጡጡ ህፃናት ጋር ወደ ችግኝና ፓርኳ ተሳልፈዋል ወይም ተላልፈዋል። የውህዴድ እቡይ አመዶ ዛሬም እሱን መሰሉን መሀይም በንግግር ሊሸነግሉን ያምረዋል። እቡይ አመዶን ለመስማት የሚጠይቀው ጆሮ ሳይሆን ደደም መሆን ብቻ ነው። ዛሬም የመግዣ ስልቱን እንደሆነ ካለፈው የአመራር ዘመኑ መረዳት ይቻላል። የሀገሪቱን ካፒታል በጀት ለጦርነት መድቤ እዋጋለሁ ማለቱን ይረሳል። ሲዋሽ ለነገ አይልም። አከታትሎ ይዋሻል። ሲመጣም እየዋሸ ነበር። ሻዕቢያ አልገባበትም ባለበት ሌሊት ኖረኛ አንደበቱ ትግራይ ላይ ውድመት አድርሷል ሲል ትሰማዋለህ። ህወሓት እንደተበተነ ዱቄት ማለት ነው ካለ በኋላ ጁንታው አሯሯጠኝ አልቻልኩም ብሎ እሪታውን ሲያቀልጥ አሽከሮቹን ፕሪቶሪያ ሲልክ ታገኘዋለህ። ለበሻሻው ጭፍራም ሰላም አስፈላጊ ሆኖ የሚገኘው ንግስናውን የማይነቀንቅ ሲሆን ብቻ ነው። ንግስናው የሚነቀንቀው ነው ሲገኝ ሀገሪቱን ካፒታል አጥፎ እዋጋበታለሁ ያለውን ይረሳል። ካዝናው እስኪሟጠጥ ድረስ ይፋለምበታል። ካዝናው ካለቀ የማይሸጠው የኢትዮጵያዊ የሆነ ሉዓላዊነት የለም። የኢትዮጵያ አየር መንገድ በለው፣ የኢትዮጵያ ኢኮኖሚ በለው፣ ሉዓላዊነቱን ለአይኤምኤፍ ሸጦ ቢሊዮን ዶላሮችን ስልጣኑን ማሰንበት ይጠቀምበታል። በሚለኩሰው ጦርነት ህዝብን እንደ እያደየ የኢትዮጵያ እድገት ሚራክል ነው እያለ ያላገጥበታል። የሰላም ጉዳይ ስታነሳ የሰፈረ ሚሊሻ አይደለሁም ብሎ ይመልሳል። ለምኑና ሀገር አሻሽጦ ስላመጣው ዶላር እንደናቱ ጎመን የሚበትነው ዩሮ ሲጠየቅ ምን አገባችሁ ሊለን ይፈልጋል። ኤክስኪውዝ ሚ ብሮ፣ ኢትዮጵያ እኮ ሀገራችንና ቅርሳችን ናት። ከተሸጠም ድርሻችን አለን። የአባትህ የቤት ኪራይ አይደለች። ገብቷል? ደደም አይ ለነገሩ የሚጠይቀው ትውልድ የለም። ነፍዟል። ጭራሽ አጭበርብሮ በወሰደው የሰላም ሎሬት ተሸላሚ ሆኖ በዓለም ፊት በተቀረጸ ቪዲዮ ሞት አታዳንቁ እያለ እንደ ምሁርና አንባቢ ሊመክረን ይፈልጋል። ስማማ የጨቅላውና የሱር ምጥምጥ አበል ተከፍሎ ተሳዳቢዎች እዚህ ኮሜንት ስር ምትርመጠመጡ የሱ አርበኞች የአንድ መንግስት ቀዳሚ ስራ ሰላምና ደህንነት ማስጠበቅ ነው። አማራ በአሰቃቂ ሁኔታ በተጨፈጨፈበት ዕለት ስለ ችግኝ ሲጨነቅ ታገኘዋለህ። ሬሳ ጥላ እንዲያገኝ ችግኝ መትከል አለበት ብሎ የድንቁርናውና የድድብናውን ጫፍ በፓርላማ ይናገራል። የሰላምን ጉዳይ ሲያነሳ የሚያስቀኝ ለዚህ ነው። የኦህዴድና የመሪው ፕሮጀክት ጦርነትና ግጭት ናቸው። ንግስናውን ሊሰነበት የሚችለው በኢትዮጵያ ህዝብ ሰላም ማጣት ውስጥ ብቻ መሆኑን ጠንቅቆ